ኢዮብ እግዚአብሔርን የሚፈራ መሆኑን በአፉ አስመስክሯል። ስሙኝ፣ ከመጣበት መከራ ሁሉ ምንድነው ሰይጣን ከኢዮብ እየጠበቀ የነበረው ካላችሁ ንብረቱን አይደለም፣ ታርጌቱ የኢዮብን አንደበት ነው። ሚስቱ መጣችና እንደዚህ ያለችው፣ በቃ ሁሉ ናት፣ እግዚአብሔርን ሰድበ ሙት ነው ያለችው። እግዚአብሔርን መስደቡ እንጂ የሚገለው ሉዝ ማድረጉ እንዳልሆነ ያውቃል። ስለዚህ ሜርሲ ሲበዛላችሁ መጀመሪያ የሚሰጣችሁ መለኮታዊ አቅም ነው። መጽሐፍ ቅዱስ ከያዛችሁ መዝሙር 86 ቁጥር 16 ላይ እንደዚህ ይላል፣ ወደ እኔ ተመልከት ይላል ዳዊት፣ ማረኝም ይላል። ሃቭ ሜርሲ ኦን ሚ እያለ ነው። እኔ ነኝ ማረኝም ካለ በኋላ እንደዚህ ይላል፣ ለባሪያ ኃይልን ስጥ። ምህረት ኃይልን ይሰጣል ያልኳችሁ ለዚህ ወደ እኔ ተመልከት አለና ማረኝ፣ ለባሪያክ ኃይልን ስጥ አለ። የእግዚአብሔር ምህረት ሲበዛላችሁ እናንተ ራሱ ኤክስፕሌን ማድረግ የሚከብዳችሁ አቅም ነው የምታገኙት። ማዘን እየፈለጋችሁ አትችሉ። የሆነ ፕሮቴክት አድርጓችኋል፣ የሆነ ኃይል መጥቶ ከቧችኋል። ይሄ ኃይል እንዲበዛላችሁ ጸልያለሁ። ሁለተኛ ምህረት እንደሚያደርግላችሁ ልንገራችሁ። ምህረት ተስፋን ይሰጣቸዋል። ምህረት የበዛለት ሰው ምንም ጭላንጭል ብርሃን የለም በተባለበት ተስፋ ያደርጋል። እንዴ ሌላ ሁሉ እንደዚህ ሆኖ ብላችሁ ስታስቡ ምህረት ተስፋን እንደሰጣችሁ አታውቁም። ሌላ ሁሉ ተስፋውን የጣለበትን ነገር እናንተ ውስጥ ተስፋን ይቀሰቅሳል። የምህረት ውጤት ነው ያ። ተስፋ ያለው ሰው ብቻ ነው እምነት ያለው። ተስፋ ስለሌለው ሰው ስለ እምነት ብታወሩት ስለምንድን ነው የሚያምነው? ለዛ እኮ ነው መጽሐፍ ቅዱስ እምነት ተስፋ ስለምናደርገው ነገር የሚያስረዳ አይደለም የሚለው። የማታዩትን ነገር የሚያስረግጥላችሁ እርግጠኛ እንድትሆኑ የሚያደርጋችሁ እምነት ተስፋ ውስጣችሁ ካለ። ምህረት የበዛለት ሰው ነው ስለ ነገው ተስፋ የሚያደርገው። ቢግ ነገር ነገው ውስጥ የሚያየው ምህረት የበዛለት ሰው ነው። እናንተ ቆማችሁ ነገ የተሻለ ነው ስትሉ ምህረት እንደበዛላችሁ ማወቅ አለባችሁ። ያንን ወርድ ያስወጣችሁ ምህረት ስለሆነ የእግዚአብሔር ምህረት የበዛለት ሰው ነገን እንዲያይ ያደርገዋል። እግዚአብሔር ነገ ውስጥ እግዚአብሔር ስላለ ነጋችሁ ውስጥ ሰውም የለም አጋንንትም የለም። ነገን አጋንንት ነገ ላይ ሄዶ አያበላሽም። ዛሬ ላይ በሰራው ነገር ነው ነጋችሁ የሚያበላሽ። ነገ ውስጥ ዲመንም ሰውም እንዲገባ አልተፈቀደለትም። ለዛ ነው መጽሐፍ ቅዱስ እግዚአብሔር ቢፈቅድና ብንኖር እያላችሁ ተናገሩ የሚለው። ነገ ውስጥ እግዚአብሔር ብቻ ነው ያለው። ነገን አያሳልፈውም።